ለው በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ማሪኝን ያለም የዛሬም ብቻ እመኝኝ ፍቅሬ ምላለው ቃሌም በአምላክ ስም ሰጣለው አንቺን ብቻ ስል ዘውትር ታምኜ። ስለዚህ ነው የቆየሽው? አምሮብሻል። አመሰግናለሁ። አይ ታረፍቺም ችግር የለውም ግን አምሮብሻል። እሺ አመሰግናለሁ። ምን ሆነሃል? ተረብሻለሁ። ፊት ከቤተሰብ ጋር እያወራሁ ነበርና ብዙ ነገር በቃ ጨንቆኝ ግራ ገብቶኝ ነው የመጣሁት። በቃ በጣም ጨንቆኝ ምናምን ግራ ገብቶኝ ነው የመጣሁት እና ግዴታ ላንቺ መናገር ያለብኝ ነገር አለ እና እንደማታፍሪብኝ ተስፋ አደርጋለሁ። ማለት በቃ እንድታፍሪብኝ ምናምን አልፈልግም። ለምንድን ነው ማፍረብኝ? አይ ያረኩት ነገር ስለሚያስጠላ ነው። ምን አድርገህ ነው? ምን ብዬ ልንገርሽ ሀይሚዬ፣ እኔ በጣም ያስጠላል። ምን መሃል? የምሬን ነው። ግራ ገባኝ አሁን እኔ። እሺ በቃ ወይ እኔ አልንገርሽ፣ ቪዲዮን አይተሽው እንትን በይ ስሚው። በቃ ፈራሁሽ፣ ሳይሽ ፈራሁሽ። ለምን? በቃ ይሆናል አይደል ያረኩት ነገር። ጸጉር ያስፈራል። ኖ እሱ አይደለም ያረኩት ነገር ላንቺ መናገር ነው የፈራሁት። ምን አድርገህ ነው? እንዴት ልንገርሽ ሀይሚ፣ ግን የአንድ ቀን ስህተት ነው። አንድ ቀን ተሳሳትኩኝ። ይኸው አንድ ቀን ነው የተሳሳትኩት። አንድ ቀን ስህተት ብዙ ነገር ነው የፈጠረብኝ። ህይወቴን በቃ አመሰቃቀለው። እስኪ መጀመሪያ ተረጋጋ። ምን ሆነሃል? እንደውም ያንተባተበ ካሜራ ደቀነ። አይ ከነሱ ጋር እኮ እያወራሁ ነበር እና አንቺ ሳይሽ ነው የፈራሁት እንጂ ደህና እየተናገው በቃ ያረኩ ነገር አለ። አይ አንቺ አይደለም በቃ ሀይሚ ስትመጣ ሁሉንም ነገር ነግራታለሁ። በቃ በኮንፊደንስ የለም በቃ እያወራሁ ነበር። ከዛ ሳይሽ ግን ፈራሁሽ። ለምን ትፈራለህ? ይፈራውሻ በቃ ምን አድርገህ ነው? ንገረኝ። ችግር የለውም። ችግር የለውም። ቃል ግቢልኝ። ምንም አትይኝም? ምን እልሃለሁ? ስለሽኛ አትይጂም? ቃል ግቢልኝ። ስለሽኛ አትይጂም? አንቺ አይደለም በዚህ ጉዳይ ዝም ብለን እንኳን ተጣልተን ተነስተሽ ካልሄድኩ ተይ አይደለም። እሺ አልሄድም። ምን አድርገህ ነው? አሁንም ልትሄጂ ፈልገሻል አይደለም? በዚህ ጉዳይ ነው ያልኩሽ። ይሄንን ነገር ስትሰሚ ጭራሽ ትተሽኝ ነው የምትሄጂው። አልሄድም ለማለት ቃል ግቢልኝ። ይኸው እሺ ቃል ገባሁ። ምንም የተፈጠረው ነገር ምንም አያስደብርሽም አንቺ። የአንድ ቀን ስህተት ነው። እንዴት እንደተሳሳኩም አላውቅም። ችግር የለውም። በቃ ዋናው ስህተትህ ማመንህ ነው። ይሄ ከባድ ስህተት የሆነ የሚደበቅ ምናምን አይነት ስህተት አይደለም ሀይሚ እኮ። ምንድነው ንገረኝ ልወቀው። ይሁን ንኪ ውስጥ ልቤ ይመታላ። ምን ሆነሃል? ይመታላ እና ልብ ላይ መታ ነው እንዴ? አዎ በጣም አይመታው። ከኔ በእጄ ራሱ አልፎ እየተሰማሽ አይደል? ቀፈርቺ ነው ሀይሚ። እንዴት ብዬ ልንገር? ገና ምንድነው የሚያስፈራህ? ለብዙ ሰው እንዴት እንደምናገር አላውቅም። በቃ ይሄን ቪዲዮ ሁላችሁም ስታዩት በቃ አንድ ቀን የሰራው ስህተት ነው። በጣም ይቅርታና ጓደኞቼም ከጎን የሆናችሁ እንደምታግዙኝ ተስፋ አደርጋለሁ። የተፈጠረው በቃ እናዘዘው። በቃ እሺ ችግር የለውም። እሺ ምንም ይፈጠር። የተፈጠረው አንዴ ተፈጥሯል ጓደኞቼና ግዴታ በቃ እናንተም ማገዝ አለባችሁ። ማለት ምንም የፈለገ ጓደኛ እንኳን ብንሆን አጎቱ ናችሁና ማለት በቃ ተንከባክባችሁ እንደምታግዙኝ ተስፋ አደርጋለሁ። ብዙ ወጪ ያለውና ግን እኔ ፈልጌው አይደለም፣ ትረዱኛላችሁ። ለምን አትነግረኝም ብሩኬ? እያስጨነቀኝ ነው። ጭንቅላቴ ብዙ ነገር እያሰበ ነው። ምን ሆነሃል? እሺ በቃ ልንገርሽ፣ ይኸው ቃል ገብተሻል። የትም አልሄድም፣ ጥዬሽ አልሄድም፣ አብሬ እሆናለሁ ምናምን ብለሻል። አዎ በቃ ልናደድ እችላለሁ፣ ግን በቃ እኮ አትናደጂ። አንድ ቀን ስህተት ነው። ስተሰርተሽ አጣቂም በህይወትሽ እሰራለሁ። በቃ እኔም አንድ ቀን ተሳሳትኩ። በቃ ይኸው ምንም ማድረግ አልቻልኩም ሀይሚ። እሺ በይኝ በቃ እሺ በቃ የትም አትሄጂም። ይኸው ቪዲዮ የሚይዘው በቃ ቃል ገብተሽልኛ ምናምን ልል ነው። ጥለሽኝ ከሄድሽ እና በቃ ይሄን ቪዲዮ አጥቼ እንዲህ ብለሽኝ ነበር ነው። ብሩኬ በእግዚአብሔር አታስጨንቀኝ። እኔ በጭንቅላቴ ብዙ ነገር እያሰበ ነው። ለምንድነው ታስጨንቀኝ? በቃ ትችሃሊ ደግሞ አልኩህ አይደለ? ፈልጌው አይደለም ሀይሚ፣ አትጩይብኝ። እሺ ይቅርታ። እኔም እኮ ፈልጌው አይደለም። እኔ ተይው በቃ እንደውም አልነግርሽም።
ለምን ኮንዲያ መትኮን ይቅርብኝ ነው? ችግር የለውም በቃ እሺ ንገረኝ። እውነት ችግር የለውም አልናደድም ምንም ማለት ነው። አልፈልግም በቃ ለምን እንዲህ ካልሽ ጥለሽኝ ትሄጃለሽ? ጥዬህ አልሄድም። ሃይሚ አሁን እየተናገርሽ አይደል እንዴ? ፈራሁሽ እኮ ይባስ በቃ እኔ እንደሱ ደግሞ አትይኝ ነው እፈራለሁ። እሺ ምን ላድርግ እኔ ምንም የትም ትቼህ አልሄድም። ንገረኝ አንተ እርግጠኛ ነሽ? አሁን ያወራሽውን እኮ እያጠፍሽ ነው ሃይሚ። እርግጠኛ ነኝ በቃ እሺ በቃ አልናደድም። እናም ትቼህም አልሄድም። እኔ ነገር ይሄ ቪዲዮ ይዣለሁ። የሆነ ነገር ቢፈጠር አንቺ ነው የምጠይቀው ሃይሚ። ንገረኝ እሺ ድንገት እሺ ልነግርሽ ነው ሃይሚ። አታስጨንቂኝ በቃ እሺ ልነግርሽ እኮ ነው እኮ ነው የተጨነኩኝ እንዴ። እሺ በቃ ቆይ እሺ ቀስ በይኝ ቢያንስ የለም ራሴ ላዳምጥበት። ቆይ ልነግርሽ ነበር እኮ ልነግርሽ ስልክ ነው የምታወሪው። እሺ ንገረኝ። እኔስ ጨንቀሽ ጠዋት ማለት ነው። እሺ ጠዋት ከቤት ስወጣ ምንድነው ጥፍርህ ምን ያርግህ? ለምን አትናገርም? ጠዋት ከቤት ስወጣ ማለት ነው ቤት ላይ ቢያንስ 1 አመት ከምናምን ይሆናል ህፃን ልጅ ነው። እሺ እዛ ኪስ ውስጥ ወረቀት ይዟል ምናምን እኔ በር ላይ ቁጭ ብሏል። ሁላ ቤቴን እንዴት እንዳወቀችው ምናምን አላውቅም። በቃ አንድ ቀን ስተት ነው አንድ ቀን። ልጁ የማን ነው የሚለው ደብዳቤ ላይ ያንተ ነው ቤት አለ። ልጁን ቤት ነው ያስቀመጥኩት። ግራ ገብቶኝ ፍፄንም ጠርቼ ከልጁ ጋር ነው ቁጭ ያለው። እዛ ወረቀቱን ሳነበው ቀኑን ምናምን አስታወሰችኝ። እንዲህ ቀን ምናምን አለችኝ። እዛ ልጅቷ የለችም እኔ ከብዶኝ ሄጃለሁ ምናምን አለችኝ። እስከ 1 አመት በቃ ትንሽ እንኳን ምግብ ጀምሮልታል አንተ ጋር ይሁንና ምናምን አለችኝ። በቃ አንተ ጋር ይሁንና ልጁ ተንከባከበው። እንዴት በቃ ምን እንዴት እንደሆነ አላውቅም። ልጅቷ ደግሞ አውቃታለሁ። አንድ ቀን የሳሳኩ ስተት ነው አንድ ቀን። እሺ ልጁ አንተ ነው ይመስለኛል። እኔ እሱ በሱም እርግጠኛ አይደለሁም ግን የምርህን ነው? እኔ ያው ልጅ አለ ማለት አንተ እንደዛ አይነት ስህተት ትሰራለህ? በቃ ሰራው እኮ በቃ ምን ላድርግ? ለምን እንደዛ አይነት ስህተት ትሰራለህ? እመኝኛው እንድትወቅሽኝ ምናምን አይደለም። ይኸው ቃል ገብተሻል አልለይም ጥያሌ ድም ብለሻል። ጓደኞቼም ይኸው ተናግሬያለሁ። ልጁንም በቃ አንድ ላይ ሆነን አጎቶ ናችሁት እንድትሉት እንድታግዙኝ ነው የምፈልገው። አንቺም ምን እንድትርቅኝ አልፈልግም። ልጅ አለው ብለሽ ገና በ21 አመቴ ወይ ምን አይነት ጣጣ ውስጥ እንደገባው እኮ ምንድነው አንተ እንዴት ምንም ማድረግ አልችልም። በቃ ልጁን ነይና በዛውም ስም አውጣለት አለች። እሺ እናቱስ? እኔ አላውቅም የት እንደሄደች። እኔን አታገኘኝም። ይኸው ምግብ መብላት ጀምሯል። እስከዛ ድረስ ያቀሜን እንደ እናት አድርጌያለሁ። አሁን የራስ ጉዳይ ነው ብላ ጥሎ ሄዳለች። ልጁ ደግሞ ብዙ ማውራት እንኳን አይችልም። ገና 1 አመት ከምናምን ነው። ተሰቃየሁ። ግራ ገባኝ እኮ ኢየሱስ እንዴት ምን አሳስቶኝ እንደሆነ እኮ ነው ያልገባኝ። ምን ሆነህ ነው? እኔ እንጃ ምን እንዳደረገችኝ ሁላ አላውቅም። ታውቂኛ እኔን በባህሪ ታውቂኛ እኔ አታውቂኝም? ስለማውቅህ እኮ ነው እንደዚህ አይነት ስህተት ከዛ እሷ ያንን ነገር አድርጋኝ ነው እንጂ እኔ ፈልጌው አይመስለኝም። ከዛ ዲኤንኤ ምናምን እንዳለል እንኳን ልጅቷን አላውቃትም። አሁን ዲኤንኤ ምናምን ብዬ እንኳን የኔ ልጅ እንኳን አይደለም ቢባል ልጁ ምን አደርገዋለሁ? መቼም ለፖሊስ ስጣትኝም አይደል ትኛለሽ? ለምንድን ነው የምልህ? ልጁ ምን አጠፋ? ልጁ እንኳን እኔ ባል ለፖሊስ አልሰጠውም። አሁን ልጅቷን አውቃታለሁ እኮ ግን ኮዛኑ ባላጠፋው ጥፋት ነው ይቀጣል። እሺ እኔ የሚያው ምን ላድርግ? እኔ አሁን እንድታማክሪኝ እኔ አሁን ቃል ገብተሻል ጥያሌ ደም ምናምን ብለሽ ከሄድሽም በቃ ቃልሽን አጠፍሽ ማለት ነው። መሄድ ትችያለሽ። እኔ ብቻዬንም ሆኜ ደሞ ነው ተፋልጬ ያሳድጓለሁ ልጁን። ብሩኬ በቃ አታማርብኝ። እኔ ራሴን እያመመኝ ነው። እኔ ምሬን ነው ማማረር ምናምን እኔ እኮ አሁን ትቼ እሄዳለሁ አይደለም እያልኩ ያለው በቃ መሄድም ከፈለግሽ ትችያለሽ ነው። በቃ ተሳሳትኩ ሰው አይደለሁ። አንቺ ተሳስተሽ አታውቂም። ተሳሳትኩ በቃ
እሺ ምን ላድርግ? እኔ ምንድነው እሺ ማድረግ ያለብኝ? በቃ እኔን ጥለሽ እኔ ሰው ነው የምፈልገው። በቃ ከጎኔ ሰው ነው የምፈልገው። አይ ከኔ ጎን ብቻ አትራቂ አንቺ። እኔ ሰው ነው የምፈልገው። ምንም አንቺ ካንቺ ምንም አልፈልግም። አግዢኝ ብቻ። እምቢ ካልሽ ሜር ትችያለሽ። እሺ የልጁ እናትስ ምን ልታረጋት ነው? ምን አውቃለሁ እኔ የት እንዳለች አለ። ልጁ እናት ያስፈልገዋል እኮ። በቃ እናቱኝ እንጂ እኔ ብዙ አባት አለው እናቱኝ። ጓደኞቼ እምቢ እንደማይሉኝ ተስፋ አደርጋለሁ። ይረዱኝ። የሆነ ሰዓት ብትመጣስ እናት እኔ ምንም አላውቅም። እኔ ምንም ማሰብ አልችልም አሁን ላይ። በቃ እኔ ልጁ ያለሁት ልጁን ተንከባከቤ ማሳደግ ግዴታዬ ነው። ዲኤንኤ እንኳን ባጣራ እኔ ባይሆን እንኳን ምን አደርገዋለሁ? አልውጣው ልጁን መልሽ አይደል? ራሷ እናቱ መታጧቷ እንጂ እንደወለደችው መታጧውጣው ይቀመጥ እንጂ ነው ያሉጣው ልጁ። እሺ በቃ ሁላውን ቀደም ራሱ አንቺን በቃ እስክትመጪ ብዬ ነው እንጂ ያስቸገረኝ ነው ምናምን አለኝ። ፍፄ ደውሎ ልጁ አስቸጋሪ ነው መሰለኝ። እንዴት እንደማደርግ አላውቅም። እሺ በቃ ችግር የለውም ማለት ምን አይነት ጣጣ ውስጥ እንዴት ነው ማለት ጨነቀው? እናቴ ያለች ገና እኮ ይሄ መጀመሪያ ነበራ ማሰብ። አሁን ምንድነው እንዴት ነው ማልጨነቀው ምናምን ለሆነ ነገር ለምን እንደምትጨነቀው? አንድ አመት ሙሉ በቃ እንደያዘችው አርፋ ደግሞ ቤቴም አንድ ነገር አታላቅም። ቤቴ ድረስ አስቢው። እዚህ የሰፈራው ማን ያውቃል? ቤቴ ድረስ አምታ ቁጭ ያደረገችው በሬ ድረስ እኮ። አሁን በቃ የሆነው ሆኗል፣ ተፈጥሯል። ችግር የለውም በቃ እሺ። ምን ላድርገው? ልጁ አሳድገው እንደወለድክ እንዴ? እኔ ብቻዬን እና ታዲያ እኔ ማገዝ የምችለው ነገር ነው። እኔ በቃ አይሚን አልፈልግም። እኔ እኮ አንቺን የጠራሁሽ ለዚህ አይደለም። እኔ ከጎኔ እንድትሆኚ በምችለው ጎን አለሁኝ እኮ። ማገዝ በምችለው ነገር ሁሉ አግዝሃለሁ። እንደወለድኩ አሳድገው ትላለች። ፈልጌ ነው የወለድኩት። ፈልጌ ለራሴስ መች አደግኩ? ተወልጄ እኔ ራሴ መች በቅጡ አደግኩ እኮ። ያኔ ነበራ ታዲያ ማሰብ የነበረብህ። እሺ ወደኋላ አልመልሰው ቀኑን ልመልሰው ወደኋላ እንደሚፈጠር አታውቅም። እንዴት እንደዛ ታውቁ? ህፃን አይደለም። ከአንድ አመት በፊት አንተ ህፃን አይደለህም ማለት ህፃን ነኝ ማለት እኮ ህፃን አይደለም። ለክፉና ደጉን ለይተህ ታውቃለህ። የፈለገ ባክ እንደዛ አይነት ነገር ካረኩ ህፃን ነኝ ማለት ነው። እንዴ አይሚ በጨደቀ ሂሳብ የምታወሪው ነገር እኮ በቃ አሁን የሆነው ነገር ሆኗል አልኩህ እኮ። እኔ እኮ ምንም አላልኩህም። ተናድጃለሁ፣ ተሰድቤሃለሁ። አንተ እንደዚህ ነህ ብያለሁ። እኔ ተቀየመሽ ምናምን ከኔ ስትለይ ጥለሽ እኔ አልተቀየምኩህም። ለምንድን ነው ጥዬህ የምሄደው? እኔ ማንንም አላምንም። አሁን ይኸው ቪዲዮ ራሱ የቀረጽኩት በቃ እንድታቂ ነው። ያሳይሻለሁ። ይሄን ቪዲዮ ቃል ገብተሽልኝ ነበር። ላንተ ስልኩ አይደለም ጥዬህ ማልሄደው እና ለማን ነው? ባለምንሽ ጥለሽ ልትሄጂ ነበር? ነው ባለምንሽ ምናምን አይደለም። ባለምንሽ ትተሽ ልትሄጂ ነበር። ስለለማንኩሽ አይደለም። በቃ እኔ ለኔ ብለሽ ታስቢልኝ ከሆነ በዙሪያችን ብዙ ሰዎች አሉ አይደለ? እኮ ቢሆንም እኔ ሰው ካሌለኝና ከከበደኝ እኔም ወይ ራሴን አጠፋለሁ ወይ ልጁን ጥዬ እሄዳለሁ እንጂ ለነገሩ ራሴን ሳትፍጭ ልጁን በስቃይ ላይ ምንድነው የምታወራው? የሰይጣን ወሬ የምታወራው ምንድነው? እናትም አባትም አጥቶ እንዲኖር ማድረግ ራሱ ሌላ በቃ እሺ አሁን ዝም በል በቃ። የሆነ ሆኗል። ቢያንስ እዚህ ጋር ካሜራ ደቅነህ እንደዚህ የሆነ ድክመትህን ወይም የሆነ ነገርህን አታውራ በቃ። እኮ ድክመት አለ ልጅ እኮ በቃ የሆነ ድክመት ነው። ልጅ እኮ ጸጋ ነው እኮ። አሁን በቃ የሆነ ነገርህ ልጅህ ላይ ነው የሚሆነው እኮ። ልጅ እኮ ጸጋ ነው። ጀመር ጸጋ ከሆነ ታዲያ አንቺ ነሽ በእናትሽ ነስቲ ቀኔ በቃ መታቀፍ ብቻ ነው። እንዳትለቂ እኮ በቃ እንዳትለቂኝ ነው መታቀፍ። አቤት እኔ ምንም አልኩ እኮ በቃ እሺ። እንደዚህ ደግሞ ምን ቀን የተሳሳትኩት? ወይኔ ምን አንከልክሎኝ ነው የተሳሳትኩት? እግዚአብሔር ተረጋጋ። እኔ በእናትሽ እንደሱ አይደለም እኮ የሚበቅ ጫማከኝ እኮ እኔ ባበዴ ነው በቃ። በዚህ ልጅ ያረ በእግዚአብሔር ምን አሃል? ወይኔ ቅመሟ እኔ ልጨነቅልሽ፣ እኔን ራሴን ልታመምልሽ። ወይ ጌታ ይመስገን። ኧረ ፕራንክ እያረኩሽ ነው። እኔ በራሴ ነው የምስቀው። ነገር አስራ ይገርም። ፕራንክ እያረኩሽ ነው። እኔ እሺ ልቀቀኝ አንዴ በእናትህ። ከአንድ ዓመት በፊት እኔ በእንደዚህ አይነት በልጅ ቀልድ ላሳይሽ ልጁን። እሺ ከፍጹሜ ጋር አለቀሰ አለኝ። እኔ ምን ላድርገው? እኔ አስቆይ ልጁን ወይ ተዋጠው እሷ መታዝን ራሱ ይሻልኩት። የኔ ቆንጆ ነኝ። እስቲ አዎ ትላንትና አፍጥረሽ ፏ ብለሻላ። እኔ 4 ልጅ አለኝ። 4ቱን ልጅ ተንከባከቤ ነው ማሳድገው። ሌላ ልጅ አልጨምርም። ቤተሰብ አንድ አስተያየት አድርገ ካላችሁ አሬ በቃል 4 እሷ እንደምትያት ነው። ጥላይ ነው የምትሄደው። ልጅ በወልድ ትውጫታለሽ። ጥዬ ሄጃለሁ። ምን አይነት ወሬ ነው የምታወራው? ወለድሻቸው ከምኔው
ወይኔ ወለድሻቸው ብሩኬ በእናትህ ጌታን ማይሆን ቀልድ ነው የቀለድከው እግዚአብሔር አይደለም አይ ስለምፈልገው ነው ምክንያቱም ኢትዮጵያ ላይም ሆነ ዓለም ላይም አብሶ ኢትዮጵያ ላይ እንደዚህ አይነት ታሪኮች አሉ ገብቶሻል ድንገት አንድ ቀን ይሳሳቱና ምናምን ልጅ ጥለው ይሄዳሉ ነው ስተተም ከሆነ እንደሰት አምናችሁ መቀበል እንዳልወለድክ በምን ላረጋግጥ አረ ይው አለ እንዴ ምን እሺ አንተ ነህ እንዴም ታረጋግጥ በምን ላረጋግጥ ማፕ ላይ ሰርች አድርጊ ብሩክ ወልዷል ይበይ የሆነ አለ አይደል የሆነ ኤአይ የሆነ ነገር ብሩክ ልጅ ወልዷል ብለሽ ጠይቂው ምን አገባኝ እኔ እሱ አው ካለሽ ወልጃለሁ ማለት ነው አይ ካለሽ አልወለድኩም አንቺ በቃ ፍቺ ፕራንክ ነው ሩዋ ፊት ለፊቱን ይው መግቢያውን ኢንትሮ ሰርቻለሁ በቃ እሺ ዞር በለው ወይኔ አንቺ ቋንዳ ኔቆ አበላሽዋለሁ ዛሬ የተሰራሽው ክርስቶስን እረፍ ዛሬ ነው የተሰራው እኮ ረፊያ አሁን ስሚኛ አስጨርሽኛ ነኝ እሺ እየሰማሁ እና ኢትዮጵያ ላይ ብዙ አሁን እንደዚህ አይነት ነገር ሲፈጠር ሙር ጫና የሚፈጠረው ምን ላይ ነው ሴት ላይ ነው ገብቶሻል ሴቶች 9 ወር ተሸክመው ሜቢ ስራም ላይ ነው በጣም ብዙ ቻሌንጅ አለው ይሄን ቪዲዮ የሚያዩትም አጋጥሟቸው ሊሆን ይችላልና አንዳንድ ሰው ላይ ሊኖር ይችላል እና ልጃችሁን ያላባትም ያለ እናትም እንዲያድግ አትፍቀዱ ኦሬዲ ሆኗል አይደለ አድጎ ቀጥሩ ደረጃ ላይ እንዲደርስ መጣር ነው እንጂ በተፈጠረ ነገር ላይ በሆነ ነገር ላይ ራሳችሁን አስጨንቃችሁ ማይሆን ውሳኔ እንዳትወስኑ ለማለት ፈልጌ ነው እሺ ሴቶችዬም ወንዶችዬም ራሳችሁን ጠብቁልኝ ግን ሞርጫ ነው ሴቶች ላይ ስለሆነ ማለት ብትጠነቀቁ ጥሩ ነው ወንድ ልጅ ግድ ላይ ሰጠው ይችላል ገብቶሻል ግድ ላይ ሰጠው ይችላል እና ብዙ የሚታዩ ነገሮችን ብዙ ፔን ህመም ያለውን ነገር የሚያጋጥማ ሴት ልጅ ላይ ነውና ራሳችሁን ጠብቁ ለማለት ነው አንቺ ደግሞ እኝኛ አትበይ እንዲገልብሻለሁ ወደ ላይ ነይ ሂጂና ልጁን ጸጣስ ያሰብኩት ግን እውነት አንቺ ባንዲ ያስረግዥ ያስወለድ አይ ከአንድ አመት በፊት አልከኝ እኔ ደግሞ ከአንድ አመት በፊት እኔ እናንተ አንድ አመታችን ነው ከአንድ አመት በፊት ደግሞ ሊሞላ ነው 3 ሳምንት ሊሞላ ነው አይደለም ሞልቶናል ኦሬዲ ከተዋወቁ መላና አንድ አመት አዎ ሻይሊላ እንኳን ደስ አላችሁ የኛ ቤተሰቦች አንድ አመት ሆኖናል የኔና የሃይሚ ቤተሰቦች ነኝ አንድ አመት ሙሉ አቃጠልከኝ እኔ ብሩኬ እኔ እዚህ በዳይፐር ግዢ ለልጁ ነኝ አሁን ፀጉር ቤት ነበርኩ ርቦኛል እና ምን አገባኝ ዳይፐር ግዢ ለልጁ ቤት እያለቀሰ ነው ነኝ